ውዶቼ እንደዚህ ያማረ መግሉባ እንሰራለን ዛሬ ማለት ነው። በጣም ያምራል፣ ትወዱታላችሁ። እስከ መጨረሻ ተከታተሉ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? እኔ ጋር ሰላም ነው። ሁላችሁንም ሰላም ብያለሁ። አዳዲስ ከሆናችሁ ለቤቱ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ዛሬ መግሉባ እንሰራለን። ለመግሉባ የሚያስፈልጉን ግብአቶች እዚህ ጋር ይዘን ቀርበናል ማለት ነው። እንግዲህ አንድ ዶሮ ነው የምሰራው እኔ። ያው እናንተ እንደ ፍላጎታችሁ መስራት ትችላላችሁ ማለት ነው። እዚህ ጋር እንግዲህ ዛህራ ቤጅንጃን እና በጣጥስ ኦር ድንች በሳል ሸራይሄ የተቆረጣለኝ ማለት ነው። ሽንኩርት የተቆረጣለኝ ማለት ነው። ቋንቋ ይቀላቀላል እንግዲህ ሶሪ ብያለሁ። እዚህ ጋር አንድ ዶሮ የታጠበ አጥቤ ያዘጋጀሁት አለ። ሩዝ አለኝ። ባህራት እዚህ ጋር ባህራት 9 ባህራት የሚባለው ነው። ዘይትና ቅርንፉድና ቀረፋ አለኝ ማለት ነው። እንግዲህ እኔ የምጠቀመው ሩዝ ሰንዋይት የሚባለው ሩዝ ነው የምጠቀመው። እንግዲህ ሽንኩርት ቆርጠን እዚህ ብረት ድስታችን ውስጥ አስቀምጠናል። አሁን ቀጥታ ወደ እሳት እንሄዳለን ማለት ነው። ዘይታችንን እያጋልን ነው። በጎን ለጎን ነው የምሰራው። ሰዓት ቶሎ ቶሎ ለማለት ያው ምሳ ሰዓት ስለሆነ ማለት ነው ውዶቼ። እና እንግዲህ ሽንኩርታችን ላይ ትንሽ ዘይት ጣብ እናደርጋለን። ከዛ እንደዚህ ሽንኩርታችንን እናሻታለን ማለት ነው። እንዴት በስል እንዳትቃጠል ማሰል እያደረግን እንጠብቃታለን። በጣም አሪፍ ነው፣ ትወዱታላችሁ ውዶቼ፣ ሞክሩት። በጣም ቆንጆ ምግብ ነው። በተለይ ህፃናት ያለበት ቤት አሪፍ ነው፣ ብትሞክሩት ትወዱታላችሁ የምር። አትክልት ስላለው በጣም ቆንጆ ነው። እንግዲህ እዚህ ጋር ሽንኩርታችን ትንሽ በሰል ካለልን በኋላ ባህራት ጨምረናል ማለት ነው። ቅመም፣ ይህ 9 ቅመም የሚባለው ነው። ይህን ቅመም ተጠቀሙት ውዶቼ። ሁሉም አይነት ቅመም አለው። 9 አይነት ቅመም ነው እና በብዛት ከባህሬን የሚመጣ ቅመም ነው። ግን በየሀገሩ አለ። ባህሬን ይሁን እንጂ ምርቱ በየሀገሩ አለ እና ሲመጣ ራሱ በተርታ እንደዚህ እንትን ተብሎ ነው የሚመጣላችሁ። እያንዳንዱ እንደዚህ በእንትን አድርገው ነው የሚያመጡት። ከእዛ እናንተ እቃ ላይ ገልብጣችሁ አቀላቅላችሁ ነው በቃ እየቀነሳችሁ የምትጠቀሙት። እና አንዱ ኤልባ በ25 ሪያል ነው የሚገዛው። አይዶን ነው ግን ለረጅም ጊዜ ትጠቀሙታላችሁ። እንግዲህ ዶሯችንን እናስገባለን ማለት ነው። ዶሯችንን አስገብተን ሽንኩርታችንን እና ባህራታችን እንደዚህ ካደረግን በኋላ እኔ በደንብ ነው ማሻት ዶሮዋን በባህራቱና በሽንኩርቱ። ለምን ጣዕም እንድትወስድ ማለት ነው። ወይም ደግሞ የባህራቱን እንትን እንድትል በደንብ ነው። እኔም በደንብ ዶሮዋን አሻታለሁ። እዚህ ጋር እንግዲህ ቅርንፉድና ቀረፋ ጨምረናል። እና እንግዲህ ውዶቹ አያችሁት ዶሮዋን እንዴት አድርጌ እንደማሻት። እንደዚህ እያገላበጥኩ በደንብ እጠብሳታለሁ ማለት ነው። እንደዚህ እያገላበጥኩኝ በደንብ ነው እንትን ምላት ቅመሟን እንድትወስድ ማረጋት። እንግዲህ በዚህ መልኩ ሆናለች። ትንሽ ውሃ ጠብ እያደረኩኝ በዚህ መልኩ በደንብ እንትን ጋርኩት በኋላ እንግዲህ መጨረሻ ላይ ሙሉ ለሙሉ እንትን እናደርጋለን ማለት ነው። አያችሁት ዶሮ እንዴት እንደሆነ እንደዚህ ይሆናል። እና በደንብ ዶሮዋ አስቀድማችሁ ጥብስ ስታረጓት በቅመሙ በጣም ቆንጆ ይሆናል። እንግዲህ እዚህ ጋር ውሃችንን ጨመርን። የሚበልቃችሁን ሩዛችሁ የሚወስደውን ያክል ውሃ ትጨምራላችሁ። ከዛም በኋላ ከድነን ከ30 ደቂቃ በኋላ እንመለሳለን ማለት ነው። 30 ደቂቃ እዚህ ጋር በጎን ላይ እንግዲህ ድንቻችን እያበሰለን ነው። ድንቻችን እንደዚህ እንጠብሳለን ውዶች። እኔ ቤጅንጃኑን በዱቄት አሸዋለሁ። ጨዋና ትንሽ አረግበትና ዱቄቱ ላይ በደንብ አሸዋለሁኝ። ምክንያቱም ዘይት እንዳይጠጣ። ይሄ በጣም ዘይት ስለሚጠጣ እንዲሁ ከተጠበሰ እንደዚህ በዱቄት በደንብ ሽት አረገውና ከዛም በኋላ ነው ወደ ጠበሰው መሄደው ማለት ነው። እንግዲህ ድንቻችን በዚህ መልኩ ጠብሰናል። ሲያምር አያችሁት። ቀጣይ ደግሞ ዛህራችንን እየጠበስን ነው ማለት ነው። ዶሯችን ያው ጎን ላይ እየበሰለኝ ነው። ያው ጎን ለጎን ነው የምሰራው።
ሰዓት ለመቆጠብ ቶሎ ቶሎ ብዬ ለመጨረስ ማለት ነው። እና እንደዚህ እንጠብሳለን። እንግዲህ ጠባብሰን ጨርሰናል ሁሉንም ነገር ማለት ነው። እዚህ ጋር የሚቀረን ምንድነው መደርደር ነው ማለት ነው። የዶሮዋን ውሃ ለብቻዋ ጠንፍፌያታለሁ። እዚህ ጋር በጣጥስ እናደርጋለን ከዶሮ በላይ። ከዛ ቀጥለን ደግሞ ዛህራውን እናደርጋለን። ዛህራውን እንደዚህ ካደረግን በኋላ ቤጅንጃን እናደርጋለን ማለት ነው። ቤጅንጃኑን እንደዚህ እናደርገዋለን። የዶሮዋን ውሃ እኔ አጠንፍፌ መጨረሻ ላይ ነው የምጠቀመው። አሳያችኋለሁ። እስከ መጨረሻ ተከታተሉ በደንብ እንዲገባችሁ ማለት ነው። እዚህ በጅንጃኑን በዚህ መልኩ ከደረደርን በኋላ ቀጥሎ ምንድነው የምናደርገው? ሽንኩርት የጠበስነው ሽንኩርት አለ። ሽንኩርቱን ደግሞ እዚህ ጋር ሽንኩርቱን እንደዚህ እንበትነዋለን ማለት ነው። እንዲዳረስ ሁሉም ቦታ እንደዚህ በተን በተን እናደርገዋለን። ሽንኩርቱ ያው ትንሽ ወርቃማ እስከሚሆን ድረስ ነው የምጠብሱት። ምክንያቱም በደንብ ካረረባችሁ ወይም በደንብ ካበሰላችሁት ከለሩን ስለሚቀይር ትንሽ ወርቃማ ሲሆን ነው እኔ ድንቹን ማጣው እንትን ሽንኩርቱን የምጠብሰው። እንግዲህ እንደዛ አድርገን ጨርሰናል። አሁን የሚቀጥለው ሩዛችን ታጥቦ ተዘጋጅቷል። ሩዛችንን ከላይ እንጨምራለን በዚህ መልኩ። እንግዲህ ሩዛችንን እንደዚህ እየጨመርን ነው። ሩዛችንን ጨምረን ጨርሰናል። በዚህ መልኩ ሆኗል። አሁን እንግዲህ ምንድነው ትንሽ ጨው እንጨምራለን። ከላይ እኔ ብን ብናረጋለሁ የተወሰነ ጨው። ከዛ ደግሞ ቅመም እጨምርበታለሁ። ያው አንድ አይነት ቅመም ነው የምጠቀመው፣ የዘጠኝ ባህራት የሚባለው ማለት ነው። ከላይ እንደዚህ ረጨት ረጨት ታደርጉበትና ከላይ ብን ብናርጋችሁ እንደዚህ ከዛ እናዳርሰዋለን ማለት ነው። አያችሁት? በኋላ ከለሩ በጣም ነው የሚያምረው፣ በጣም ይጥማል። እንግዲህ እንደዚህ ካደረግነው በኋላ በሹካ ነው እኔ እንትን የማደርገው። ከዛ መጨረሻው ምንድነው የምናደርገው? እንደዚህ ይሄን ካዘጋጀን በኋላ ይሄን እንትን ካልን በኋላ መረቁን የዶሮዋን መረቅ ለብቻ ጎን ያስቀመጥኩትን ከላይ አሁን እንጨምራለን ማለት ነው። እንዴ እንደዚህ መረቁን ተደፋ። እዚህ ጋር እንግዲህ ባንዲች ጊዜ ስለነበረ ነው። እና እንደዚህ ከጨመርን በኋላ መረቃችንን እንግዲህ ጠራርገን ምናምን ወደ እሳት ይዘን ሄደናል ማለት ነው። እንግዲህ በዚህ መልኩ እሳቱ ላይ አድርገነዋል። እሳቱን መጀመሪያ በደንብ እስከሚንተከተክ ድረስ እሳቱን ሞቅ አድርገውና መንተክተክ ሲጀምር እሳቱን ቀንሰዋለሁ ማለት ነው። እንግዲህ ከድነን ትተነዋል። እዚህ ጋር እንግዲህ አያችሁት በዚህ መልኩ እየሆነ ነው። አሁን ምንድነው የምናደርገው? እንትኑን ድብና አድርገን እንቀንስና ትተነው እንሄዳለን ማለት ነው። እንቀንሰዋለን። አያችሁ? በቃ አሁን በዚህ መልኩ ስለሆነ እንቀንሰውና እሳቱን እንተወዋለን በራሱ ጊዜ። በኋላ ስንመለስ በስሎ እናገኘዋለን ማለት ነው። እንግዲህ አያችሁት በዚህ መልኩ እየበሰለ ነው ማለት ነው። ያው እሳቱን ቀንሰን ትተነው ሄደን በዚህ መልኩ በስሎ እየበሰለ እየጠበቀን ነው ማለት ነው። እንግዲህ ውዶቼ መጨረሻ በስሎ ጨርሷል፣ አጥፍተናል። አሁን እንገለብጠውና ምን እንደሚመስል እናያለን። አያችሁት? ገለበጥ ነው። በዚህ መልኩ ሆነ። ካሜራው መብራቱ ነጭ ስለሆነ ነው ትንሽ ነጣ ያለባችሁ ውዶቼ። ላይቱ በጣም ሀይ ስለሆነ ነው እዚህ ጋር ነጭ የሆነባችሁ ማለት ነው። ነጭ መብራት ነውና ሀይ ነው መብራቱ፣ ለዛ ነው ውዶቼ። እንግዲህ ይህንን የሚመስል መግሉባ ሰርተናል ማለት ነው። በጣም አሪፍ ነው፣ ትወዱታላችሁ። ሁላችሁም ሞክሩት በየቤታችሁ። በጣም አሪፍ ነው። በተለይ ልጆች ያለበት ቤት ምናምን ያው እንደዚህ የተጠባበሰ ነገር ድንች ምናምን ቀለል ቀለል ያለ ምግቦችም ስለሚፈልጉ ህፃናቶች ስለሚወዱ ሞክሩት፣ አሪፍ ነው።
እንግዲህ ይህንን ይመስል ነበር ቆይታችን። በሌላ ቪዲዮ ውስጥ ተመልሰን እስከምንገናኝ መልካም ጊዜ። ቻናሉን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ ባይ